ስብሐት የኩሉ ዓለም ለኢየሱስ ክርስቶስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረከ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለን ወገብረ መድኃኒተ ለሕዝበ ዚአሁ ይቅር ያለን ለወገኖቹ መድኃኒትን ያደረገ በጥንተ ተፈጥሮ በሐዲስ ተፈጥሮ የፈጠረን ያከበረን ይቅር ያለን አምላካችን ከሁሉ አስቀድሞ ስሙ የተመሰገነ ይሁንና ለእናንተም እንደሚገባ መምህራን በየስማችሁ በየማዕረጋችሁ በአምላካችን በእግዚአብሔር ሰላምታ እንዴት አደራችሁ? እንዴት ሰነበታችሁ? ቸርነቱ ይቅርታው የበዛ አምላከ አበው አምላከ ቅዱሳን ዘላለም ሥላሴ ወላዲተ አምላክ ድንግል እግዝእትነ ማርያም ቅዱስ ዕፀ መስቀሉ ቅድስት ቤተ ክርስቲያን ዛሬ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እግዚአብሔር እንደፈቀደ በአዲስ ርዕስ እንቀጥላለን። ያው ዛሬ በጣም እናንተን ላለማድከም ባጭር መግቢያ ስለሚሆን የአዲሱ ርዕስ መግቢያ ስለሚሆን እናንተን ላለማድከም እኔም ትንሽ ድካሙ ህመሙም ስላለ ጥቂት ደቂቃ ነው 30 ደቂቃ እንቆያለን እግዚአብሔር ቢፈቅድ። ያው አዲሱ ርዕሳችን ከዚያው ከነገረ ቅዱሳን ሳንወጣ ግን ነገረ ቅዱሳን በኢትዮጵያ ወይም ኢትዮጵያውያን ቅዱሳን በሚል ያው እንደምታውቁት ስንክሳሩን በብዛት ስላለመዘገበው እሱ ላይ ነው ትኩረት የምናደርገው። ግን ዛሬ መግቢያ ነው፣ ታሪክ ብዙ ውስጥ አንገባም። ምክንያቱም መግቢያውን ለብቻው የፈለግኩት አንድም እንዲያጥር ፈልጌ ነው። ሁለተኛ ነገር ደግሞ እንደምታውቁት መግቢያ መደለያ ነው ለዚያ ነገር እና ከዋናው መግቢያ አስቀድሜ አንዲት መናገር የምፈልጋት ነገር አለች። እሷን ተናግሬ ከዚያ በኋላ ወደ ዋናው መግቢያ ይሄዳለሁ። መግቢያው ራሱ ዛሬ ያው እሱ ብቻ ነው፣ ሌላ የምንማረው ትምህርት አይኖርም። መግቢያው በራሱ ዋናው ትምህርት ስለሆነ ማለት ነው። ዛሬ እንግዲህ ከ17 ወይ ከ18 ደቂቃ ነው አሁን እስከ 48 እንጨርስና ኦልሞስት ለ4 ሰዓት ላይ ከነ ጥያቄዎቹ እንጨርሳለን ብዬ ተስፋ አድርጋለሁ እንደ እግዚአብሔር ፈቃድ። መጀመሪያ ልነግራችሁ የፈለግኩት ነገር መቼም እንደምታውቁት ተወዶም ተጠልቶም የማስተማር ወንበሯ ላይ እስከተቀመጥኩ ድረስ እንዳስተማሪ መቆጣቴ መምከሬ መገሰጽ አይቀርም። ትናንት ጉባኤ ላይ እያስተማርኩኝ የሆነ ነገር ተናግሬ በጣም እስካሁን ድረስ እንዳመመኝ ነው። አንዳንድ ነገሮችን ማለት አንዳንዴ ጸጸት ልክ የማይኖረው ጸጸት አለ። ከተናገርኩት በኋላ ለምን እንደተናገርኩት አላውቅም። ከዛ መናገር ባልነበረብኝ መንገድ ስለሆነ የተናገርኩት በሙሉ እንዲጠፋ ለማድረግ ሞከርኩኝ። ከተናገርኩበት ቦታ ላይ እዚህ ደብር ላይ የተፈጸመና ብዙዎቻችን የማናውቀው ነገር አለና እኔ ልነግራችሁ ለእናንተም ለመናገር አይደለም፣ ግን አንዳንድ ጊዜ ዘመኑ በጣም ከባድ ከመሆኑ የተነሳ ሰውነታችን ይንጠዋል፣ በብዙ ነገር ያስቸግረዋል። እኔ አንድ ግልጽ ነገር ልነግራችሁ ፈልጋለሁኝ። ሁለት ነገሮችን እንዳትስቱ አደራ ልላችሁ ፈልጋለሁ። አንደኛ ረሃብ፣ ጥም ታውቃላችሁ፣ ፈተና ታውቃላችሁ። የዘመኑን መከራ ግን አታውቁት። ጫፋችሁን አልነካችሁም ገና። አስተማሪ በመሆን ያለውን መከራ አታውቁት። አስተማሪ በመሆን የሚመጣውን መከራ መቀበል ከፈለጋችሁ ደግሞ እውነተኞች ለመሆን ሞክሩ። እውነተኛ የምትሆኑት በሁለት ምክንያት ነው። አንደኛ ለሰው ፊት አይታችሁ አታዳሉ። ሁልጊዜ ዳኛው እውነትና መጽሐፍ ብቻ ይሁን። ማንም ይሁን ምንም ይሁን ታውቃላችሁ፣ ነገሮችን እያሽበለበልን የት ደረጃ እንዳደረስናቸው ሰምታችኋል አይደል? ጎጃም የተደረገው እወቁት። ፓትርያርክ ተሹሟል። ሌላ በፓትርያርክ ላይ ሌላ ፓትርያርክ ተሹሟል። የቅባት ፓትርያርክ ማለት ነው። ይሄ ዓለም ያወቀው ስለሆነ እናንተ ብትሰሙት ልነግራችሁ ይገባል። ማንም ኩታራ እያወራው ስለሆነ ማለት ነው። ይሄ ሁሉ የግዴለሽነታችን ውጤት ነው። ይሄ ሁሉ የእንቅልፋምነታችን ውጤት ነው። ይሄ ሁሉ ያለ መስራታችን ውጤት ነው።
ያ የዋህ ህዝብ ምንም በማያውቀው እንዴት አድርገው ነው ገደል የሚከቱት? ገዳማትን ሲወርሱ ዝም፣ ምንፍቅና ሲጽፉ ዝም፣ እንደ ልባቸው ሲፈል። የሚገርማችሁ ነገር እኮ የቅብአትን አስተምሮ ጠንቅቆ የሚያውቅ ሰው እኮ አታገኙም። የለም እኮ እነዚህ የቅብአት የሚሉት ሰዎች እኮ ብቻ ከተዋህዶ መውጣታቸውን ነው እንጂ አስተምህሮ ምንድን ነው የሚሉት እኮ አያውቁትም። ቅብአት በራሱ እንደምታውቁ 3-4 ክፍልፋይ ያለው እምነት ነው። ራሱን ችሎ አንዱ ነው የሚቆም አይደለም፣ የተለያየ ነው በራሱ። ቀድሞ በዚህ ትምህርት የነበሩ ሰዎች በጣም ሊቃውንት ነበሩ፣ ግን እግዚአብሔር በቸርነቱ ያ ትምህርት ወደ ልጆች እንዳይወርድ አደረገው። ዝም ብሎ ስሙ ግን ወረደ። ስሙን እንዴት ማጥፋት ያቅታል? እና ምን ልላችሁ ፈልጌ ነው፣ በየትኛውም ጊዜ ቢሆን ይሄ የግድየለሽነታችን ውጤት ነው። እና አስተማሪ ሆናችሁ በምትላኩበት ቦታ ላይ ለግል ስሜታችሁ አትገዙ፣ ለዓለምም አትገዙ፣ ሰውን ብቅ ዝቅ አታድርጉ። ዳኛው መጽሐፍ ነው። ለእውነት ተከራከሩ፣ እውነትን ያዙ። እውነትን ስትይዙ ምን እንደሚደርስባችሁ ያኔ ታያላችሁ። ምንም ምሳሌ ያስፈልጋችሁም። እውነትን የያዙ አበው ድርሳነ ዮሐንስ አፈወርቅን፣ ተግሳጽ ዮሐንስ አፈወርቅን ታውቃላችሁ። የቅዱስ ዮሐንስ አፈወርቅን ታሪክ፣ የአባቶችን ታሪክ ታውቃላችሁ። እውነትን የያዘ ለማንም ቢሆን እውነት ናት። እውነትን መረዳት ከፈለጋችሁ ደግሞ ሰውነታችሁ ይጎዳል እንጂ በጣም ጸሎተኛ መሆን አለባችሁ። ዝም ብሎ የልማድ ዳዊት መድገም አይደለም። ጸሎተኛ የእውነት ከእግዚአብሔር ጋር ግንኙነት ሊኖራችሁ ይገባል። በዚህ ጊዜ ከመጽሐፍ ውጭ የሆኑ ነገሮችን ማወቅ ትጀምራላችሁ። እግዚአብሔር በትምህርት የማይገልጣቸው ነገሮች የሚገኙት በጾም በጸሎት ነው። አለያ የተማራችሁት ትምህርት የትም አያደርሳችሁም። ወይ ገደል ነው የምትገቡ፣ ወይ ሰው ይዛችሁ ነው ገደል የምታስገቡ። ማልነገራችሁ እኔ በዚህ ጉዳይ ላይ ምንም ድርድር የለኝም። ምክንያቱም ሌላውንማ ሌላ ሰው ይነግራችኋል። እኔ ልነግራችሁ የምችለው ይሄ ነው። በምድር ስጋን የሚጎዳውን በሰማይ ግን የመምህራንን ክብር የሚያስገኘውን መንገድ ምረጡ። ካልሆነ ይቅርባችሁ አስተማሪነቱ። በምድር ጉዳት የምትሉት እናንተ መራብ መጠማቱ ነው። መራብ መጠማቱማ ሰው ቸግሮትም ይራባል። መራብ መጠማት አይደለም ጽድቁ፣ እሱ አይደለም ትልቁ ቁም ነገር። ከኢትዮጵያ ሕዝብ መካከል ምናልባትም 1/5 የሚሆነው ረሃብተኛ ነው። የለውም። የእናንተ ረሃብ ምን ድንቅ አለው? እሱ መንገድ ላይ ወድቆ የሚራብ ሰው አለ አይደለ? ስለዚህ ተርቤ ተጠምቼ እያላችሁ እንዲያው የሆነ አውቃለሁኝ ለመማር ተረባችኋል። እኔ ለመማር አልተራብኩ ይሆናል፣ አልተጠማ ይሆናል። ለንጽጽር አይበቃም። እናንተ ብዙ ተጎድታችኋል በረሃብ በጥም። ግን እሱ የእግዚአብሔር መንግስት አያስገባችሁም። አስበ መምህራንን ትፈልጋላችሁ። ሰው 2 ምርጫ ነው ያለው። ደግሞ የሚገርማችሁ ምእመን ሲሆን ምርጫው አንድ ነው። በቃ ምጽዋትም ሰጠ ምን አለ የእግዚአብሔር መንግስት ይወርሳል። አስተማሪ ስትሆኑ ግን መልካም ሰርታችሁ አጸድቁ። አስተማሪ ማለት የሰው ህይወት የሚለውጥ እረኛ ነው። እና በእውነት ይሄን ምድራዊውን አሳሰብ እንደው በሞት የጣሉት። እኔ አንዳንድ ጊዜ ሳስበው ምን አለ እንደው ይሄ የገንዘብ ጥያቄ የሚፈታበት ጊዜ፣ መምህራን ምን በላ የማይሉበት ጊዜ ቢመጣ አይቻልም እንጂ እኔ ባለኝ አቅም 2-3 ጉባኤ ያሉ መምህራን መያዝ ይቻላል። ቀላል ነው። እዚህ 40 ሰው ነው ያላችሁ። ለ40 ሰው በወር 5 ሺህ ብር እንኳን ይከፈል ቢባል 200 ሺህ ብር ነው። በወር 200 ሺህ ብር እቺ ቤተክርስቲያን ያቀታታል? አያቀታትም እኮ። በሙስና የሚበላው ገንዘብ መሀል ሀገር ብቻ ይበቃል እኮ። ስለዚህ እንዲያው እኔ ሌላ ነገር አይደለም የሚታይ። እኔ አንድ እውነት ልንገራችሁ። ባለፈው ነግሬያችኋለሁ። አንድ ባህታዊ ግሁስ አንድ ወንድማቸው ጋር በገዳም ይኖራሉ። አረፉ። ከዚያ በራእይ ተገለጡላቸው ለወንድማቸው። ወንድሜ 3 ነገር ገረመኝ። አንደኛ እኛ በምድር ይጸድቃሉ ያልናቸው በሙሉ ሲኦል ወድቀዋል። እኛ በምድር ርኩሳን ያልናቸው ምንም አይጸድቁም ያልናቸው በሙሉ ገነት አገኘዋቸው። 3ኛ ግን በጣም የገረመኝ እኔም እኮ ገነት ገባሁ ብሎ ያው ትውታን ስለው ያች መጽሐፍ የምትላት ፍኖት ጸባብ የምትለውን እስኪ እናስተውላት። በእውነት ወንድሞቼ ልንገራችሁ፣ መከራን እንምረጥ። እኔ ማለት አውቃለሁኝ ለመምህር ለብልህ አይነግሩም ላነበሰ አይመትሩም ይባላል። ግን መማር ማለት ብልህ መሆን ማለት አይደለም። ፊደል መቁጠር ማለት እሱ አይመስለኝም እኔ። እና በእውነት ይሄን ያክል እንደዚህ እንድቆጣችሁ የሚያደርገኝ ነገር
እኔ ከማውቀው 10% እዚች ሀገር ናች እዚች ቤተክርስቲያን ላይ እየሆነ ያለውን ነገር ብታውቁ እርግጠኛ ነኝ ቦምብ ነው የምታፈነዱ። አያስችለንም። እንደ እሳት ነው የሚያቃጥል የሚያናድድ። ሌላ ምንም ልል አልችልም። እና ቁርጥ የሆነ ነገር እንዲኖራቸው አሁን የነገረ ቅዱሳን ትምህርት የምንመረው ቅዱሳን ቁርጥ በሆነ ነገር ስጋቸውን ጎድተው ሰው ሁለት ምርጫ ነው ያለው። ሁለት ዓለም ማትረፍ አይቻልም። በቃ በዚህ ዓለም ለመጎዳት እንዘጋጅ። ደግሞ መጎዳት ሲባል እግዚአብሔር ቢያንስ የምንበላው የምንጠጣው አይነሳን ነው ይታወቃል። ፍጥር መጋቢ ነው። ለአሕዛብም አይነሳቸው እንኳን ለአስተማሪ። እና እችን ነገር አደራ ለእውነት ሁልጊዜም ቢሆን መጽሐፉ ዳኛ ነው። ሁልጊዜም ቢሆን እውነት ዳኛ ናት። ለገሌ ወገሌ አይደለም። ሁሉን እናክብር፣ ግን ለእውነት ዳኝነት እንቁም። ለቤተ ክርስቲያን ለመስዋዕትነት ራሱን ያላዘጋጀ ሰው አስተማሪ መሆን አይችልም ነው። ይሄ ነው የዕለቱ መልእክቴ ነው ልናገረው የምፈልገው። መቼም ይሄን ያህል ትናንት ምንድነው የተናገርከው ምናምን ብትሉኝ ምንም ልነጋ አሁን ድጋሚ ሁለተኛ ስህተት መስራት አልፈልግም። ማለት የተናገርኩት ነገር አበው መጥተው እዚህ ግቢ ላይ የመርቆሬዎስ ታቦት ወጥቶ እያለ አሉ የእግዚአብሔር ሰዎች ሰው ማያቸው መጥተው መቼም ያላቅም ሹክ ብለውኝ ይሄዳሉና ሚስጥር ብሎ የነገሩኝን ነገር ነው የተናገርኩት። ማለት የቅዱስ መርቆሬዎስ ታቦት የወጣ በዚች ቤተክርስቲያን ታሪክ እንደዛ አይነት ስህተት እዚች ቤተክርስቲያን ተሰርቶ አያውቅም። ሌላውን ነገር ልነግራችሁ አልችልም። ትናንት ያወጣሁትን ሚስጥር ድጋሚ ላወጣው አልችልም። በእርግጥ ለምን ይወጣ ለእናንተ ቤታ ችግር የለም። ግን እንደ እዚች ቤተክርስቲያን ላይ የቅዱስ መርቆሬዎስ ታቦት እስከ አሁን ድረስ ይቆረቁረኛል። ከ5 ወር በኋላ ያመኛል ጭንቅላቴ። በእውነት ሰው የላትም ወይ እስኪባል ድረስ። ከዛ በቀደም ያብዬ ጊዜ ተመሳሳይ ነገር ሲደገም ይሄ ነው አልላችሁ አልችልም። ምን እንደሚሰማኝ እግዚአብሔር ነው የሚያውቀው። ማለት ታቦት እግዚአብሔርን ለማውጣት እንኳን ቅንጣት ታቅል ጥንቃቄ አይደረግም። ለእግዚአብሔር ታቦት ክብር እንኳን ታውቃላችሁ። እኔ በቋሚነት ክብረ በዓል ተብሎ ታቦት መውጣቱን የምቃወም ሰው ነኝ። ከመነሻው እኔ መድረክ ላይ አልናገረውም እንጂ ከምን የመጣ ስርዓት ነው? ለአንድ ቀን ተብሎ የተጀመረውን ነገር ለምንድን ነው ለዘላለም ያደረግነው? እንደ ቤተክርስቲያን ስርዓት ታቦት እግዚአብሔርና ምእመን ምን ያህል መራራቅ ያለበት? ምእመን ቅኔ ማህሌት ላይ በቅኔ ማህሌት ዙሪያ እንዲያስቀድስ የተፈለገው ከታቦቱ እንዲርቅ አይደለም? ቤተክርስቲያን ውስጥ እያንዳንዱ መቆሚያ ቦታ እኮ አለው። ንፍቅ ዲያቆን እስከምን ድረስ ነው? አናጉንስጢስ እስከምን ድረስ ነው? አናጉንስጢስ ቅድስ ላይ መቆም ይችላል? ንፍቅ ዲያቆን የቤተ መቅደሱን 4ኛ ደረጃ መንካት ይችላል? የቤተ ክርስቲያን ስርዓቷ እንዲህ ሙልጭ ብሎ ተበላሽ። ታዲያ ማን ያስተካክለው? ያብዬ ጊዜ ክብር አለ የሚከበር የግድ ታቦት ወጥቶ ለታቦቱን አከበርነው ነው አዋርደነው ነው የሚባለው? ምንድነው ስንሰራ ያለው? ቀለም መጮህ እግዚአብሔርን ማክበር ነው? ፈሪሃ እግዚአብሔር በውኑ ማህሌት ላይ አለ? ቅዳሴ ላይ አለ? ስብከት ላይ አለ? እግዚአብሔርን ካልፈራን ታዲያ ምን ያደርጋል? እግዚአብሔር የሰው ልጅ መርዝ ቀላቅለው ቢሰጡት እንደማይመገበው ቢመገበው እንደሚገለሉ እግዚአብሔር መርዝ ፈሪሃ እግዚአብሔር የሌለው አገልግሎት እኮ መርዝ ነው። ምን ያደርጋል? እኔ ይቅርታ አድርጉልኝ በብዙ ነገር ስለማዘን ነው። ወደ ጉዳይ ልምጣ። ትንሽ ህሊናዬን መለስ ላድርገው። ማለት እንዳልኳችሁ እኔ ምናልባት ትንሽ ኢንታፍሬው ጋር ስለምታወቅ ይረዱኝ ይሆናል። እሳቸው እንደ ባልንጀርነት ብዙ ዓመት አብረን ስለኖረ በጣም እንደዚህ በመሆኔ ምክንያት አንዳንዴ በጣም ትናንት ልክ እንዳደረኩት መናገር የለብኝ እንደተናገርኩት ስህተት ሄዳለሁና ከስህተቱ በላይ በሽታ የሚሆነኝ ጸጸቱ ነው። ግን ደግሞ አቦ ምን ይላሉ? ጸጸቴን አትንሳኝ እያልክ ጧት ጧት ጸልይ ብሎኛል ሲያሳድጉኝ። ሁልጊዜ ጸጸቴን አትንሳኝ። ሰው በድሉ አለመጸጸት በጣም ከባድ ነው። እስቲ ትንሽ ህሊና ይፈታ እንዲል ትናንት እያስተማርኩኝ ኪስ በግዕዝ ምን እንደሆነ ጠፋኝ። አለው ይሁን በግዕዙ ኪስ የሆነ ነገር መናገር ፈልጌ ከአማርኛው ይልቅ ግዕዙ ነው የሚጣፍጥና ባሰው አልመጣልኛል። እዚህ ጉባኤ ውስጥ እንደ የተማረ ሰው ይኖር ብዬ እንደ ኪስ በግዕዝ ብል ባይው እንደ ጨዋ ነው መሰለኝ ብዙ ያለው ዝም አለኝ። ይኖር ይሆን በዚህ ዝም ብሎ መዝገብ ቁናማት እሱ አጠጋግቶ ማለት ነው ራሱ ሀዚያ ወስደውት ነው አማርኛውን እንደዛ ያሉት። ምክንያቱም እሷ እዚያው እንደማጠራቀሚያ ነገር ስለሆነች
አይ ጥሩ ነው። ያው መቼም ምንድነው ይሄ በዘመነኛ ልሳን ይሄ ቅዳሴ ላይ ካህኑ መንግስቶ ጽድቆ ዘአወፈይኒ አወፈይኩከ የሚለውን አንዳንዶቹ ዘአወፈይከኒ አወፈይኩከ ይላሉ። የሰጠኸኝን ለራሱ የሰጠኝን ለእግዚአብሔር ነው፣ የሰጠኸኝን ለካህኑ ለራሱ ነው። እና በእንግሊዝኛ ደግሞ ይባላል ይሄ ጊቭ ኤንድ ቴክ ይባላል። ሰጥቶ መቀበል መርህ ይባላል። ታውቃላችሁ በፖለቲካ ምንጊዜም የዓለም ስርዓቷ ክርስትና ነውር ነው። ሰጥቶ መቀበል የለም ማለት መስጠት ብቻ ነው በክርስትና። በዘመናዊ ግን የማትቀበል ከሆነ አትስጥ ነው የሚለው። ጊቭ ኤንድ ቴክ ይባላል። ይሄ አንተ የኔ ያህል ስጠኝ እኔ የኔ ያህል እሰጥሃለሁ ብሎ ድርድር ማለት ነው። ጊቭ ኤንድ ቴክ ማለት ሰጥቶ መቀበል ያልኩት እንደዚህ አይነት ነገሮችን ለእኔ ማወቂያ በጣም ጠቃሚ ስለሆነ ነው። በኢትዮጵያ ነገረ ቅዱሳን ምን እንደሆነ ለማወቅ መግቢያ ያልኳችሁ የኢትዮጵያን ታሪክ ማወቅ አለባችሁ። የኢትዮጵያን ታሪክ ሳታውቁ የኢትዮጵያ ቅዱሳንን ታሪክ ማወቅ አትችሉም። የኢትዮጵያን ታሪክ ሳታውቁ የኢትዮጵያ ቤተክርስቲያንን ታሪክ አታውቁም። አሁን ሶስቱን ሰንሰለት ተመልከቱ። የኢትዮጵያ ታሪክ፣ የኢትዮጵያ ቤተክርስቲያን ታሪክ፣ የኢትዮጵያ ቅዱሳን ታሪክ። ሶስቱን በተአምር ለይቶ ነጣጥሎ ማየት አይቻልም ፈጽሞ። ምክንያቱም አባቶቻችን አንደኛ እንደ እውነቱስ የዓለም ታሪክም የቤተክርስቲያን ታሪክ ነበረ። ርኩሳን የሆኑ ሰዎች፣ ራሳቸውን በኃጢአት ያረከሱ ሰዎች ከእግዚአብሔር ራሳቸውን ነጥለው ለዓለም ሌላ ታሪክ ፈጠሩላት እንጂ የዓለም ታሪክ ታውቃላችሁ፣ እግዚአብሔር ሰማይና ምድርን ፈጠረ ነው አይደል? ደህና ረፈዳችሁ። የዓለም ታሪክ መነሻው ምንድን ነው? በቀዳሚ ገብረ እግዚአብሔር ሰማያዊ ምድርን። ሌላ ምን ታሪክ አለው ዓለም? ግን ሳይንሱ አሁን ምን ብሎ ነው የሚተርክ? የዛሬ 4.5 ቢሊየን ዓመት ታላቅ ፍንዳታ ተፈጠረ ይላል። ቢሊየን ነው፣ ልብ በሉ። አሁን የኛ ዓለም ከተፈጠረ ዘመን ከተቆጠረ 7512 ነው አይደለም? እነሱ ግን ከሚሊየን ቢሊየን ሄደው ከ4.5 ቢሊየን ዓመት በፊት ታላቅ ፍንዳታ ተፈጠረ። ማን ያፈነዳው ብትሏቸው ምኑን አውቀ ነው የሚላቸው። እስበት ከቢሊየን ዓመት በፊት ፍንዳታ ተፈጠረ። ዝም ብሎ ምን መሰላችሁ? አሁን እኛም ያቅማችን እንግዲህ 20 ዓመት እና እዛ በላይ ሳይንሱን የተማረን ሰዎች ነን። ምንድን ነው የሚሏችሁ አለ አይደለም? በሀገራችን ባህልም ይባላል ተጨፈንና ላሞኝ የሚባል ተረት ታውቃላችሁ? ዝም ብሎ ቃል በቃል ማለት ነው። ተጨፈንና ላሞኝ አንድ ሲደመር አንድ እኮ 100 ነው እንደሚለው ማለት ነው። ፍንዳታ ተፈጠረ። የዓለም ታሪክ ከዛ ይጀምራል ይላችኋል። ከዛ ያ ፍንዳታ ፀሐይን ፈጠራት፣ ምድርን ምናምን ቢግ ባንግ ይሉታል እነሱ። ከዛ በጊዜ ሂደት ምን ሆነ? የሆነች ደቃቅ ነገር ተፈጠረች። ያቺ ደቃቅ አተም ይሏታል። ያቺ ደቃቅ ነገር ስትል የሆነ ፍጥረት ስትል የሆነ ከዛ ብላ ጦጣ። ከዛ ከጦጣ ሲሻሻል ሰው። እንግዲህ ሰውት ይህን ተረት እንደው ለራሷ ለጦጣ ቢተርኩላት እንደው ታምናቸዋለች? ሰውን ምን ያህል ከጦጣ በታች። በነገራችሁ ላይ አበው ምን ይላሉ? አንዳንድ ልባም ዘመናዊውንም መንፈሳዊንም የተማሩ የሰው ልጅ ከጦጣ ነው የመጣ ብለው እያስተማሩን ያለ ነው። እኛ እግዚአብሔር የሰጠንን ክብር ረስተን እንደምን እንድናስብ ነው? እንደ እንስሳ እንድናስብ ነው። ከምንድን ነው የመጣ ይላሉ? ከእንስሳ። ለዚህ አይደል አሁን ዓለም ስታያት እንደ ሰው ነው እንደ እንስሳ ነው የምትኖር? እንደ እንስሳ ግብረ ሰዶም ይባላል አይደለም? እንስሳት እንኳን አይሰሩትም አይደል? አሁን አያችሁ እየቆዩ ደግሞ ከእንስሳት እንስሳ ወንድ ከወንድ ሴት ከሴት አይደርስም። እንደ እንስሳ ብላ ጠጣ አታስብ። በቃ ዝም ብለህ አታስብ። ሐሳብህን ጣልና ብላ ጠጣ ይመች። ፈረንጁ ዓለም እንደዛ አይደለ? ገንዘቡ አለ፣ ይበላል፣ ይጠጣል። አሁን ኮሮና ቫይረስ የሚባል ሰምታችኋል አይደለም? አልሰማችሁ? ሰምታችኋል። ኮሮና ቫይረስን ሆን ብለው እንዳመጡትም ታውቃላችሁ። ክትባት ተዘጋጅቷል። አሁን የሚገርማችሁ ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሳትቃወም፣ የግብጽ ሳትቃወም መጀመሪያ የሞልዶቫ ቤተክርስቲያን ተቃወመች። ኦርቶዶክስ ናት፣ የምስራቅ ኦርቶዶክሶች መካከል ተቃወመች። ክትባቱን አልቀበልም አለች። ክትባት እየተዘጋጀ ነው። ክትባቱ ግን እንደምታስቡት የሚዋጥ ምናምን እንዳይመስላችሁ። እጃችሁ ላይ ነው ማህተም የሚታተሙ። ዲጂታል ነው። እጃችሁ ላይ ሲታተም ውስጣችሁ ላይ ኤሌክትሮኒካል የሆነ ነገር ይገባል። ከዛ በኋላ ምን አውራ ምን ስራ እዛ ኮምፒውተር ላይ ይመዘገባል። ይሄ 666 ነው ነው ሰሙታል አይደል? የሱ ማን መጀመሪያው ማለት ነው። እንግዲህ አሁን እስካሁን ድረስ ዝም ብለን ነበር። አሁን ግን ደፋር ቤተክርስቲያን ተገኘች። ቤተክርስቲያኑ በሲኖዶስ ደረጃ ተሰበሰበው ይሄን ክትባትኛ አንቀበልም።
ምንድነው የሚሉት እነሱ? ክትባቱ እዚህ እጅ ላይ ማህተም የሚደረገው የሚፈራው መጽሐፍ ላይ የተጻፈው ማህተም የሚደረግበት ምክንያት እኮ በይፋ በአደባባይ የተደረገ ነው። ሀሜት አይደለም ነገራችሁ። የሚዲያ ሰው ነኝ እኔ። ለምንድን ነው? የተከተበውና ያልተከተበውን ለመለየት ነው። ይህን ሁሉ የሚያደርገው ማን ነው? ለኢትዮጵያ በጧት ማታ ሚሊዮን ቢሊዮን ብር እየቆጠረ የሚሰጥ ቢል ጌትስ የሚባል የዓለማችን ቁጥር 1 ሀብታም ሰው አለ። እሱ ነው። በነገራችሁ ላይ ቢል ጌትስ ማለት የወሊድ መቆጣጠሪያውን እያመረተ ለአፍሪካውያን በነፃ የሚሰጥ እሱ ነው። ለኢትዮጵያ በነፃ ነው የሚሰጥ። ታውቃላችሁ፣ በጣም ውድ ነገር ነው ይሄ የወሊድ መቆጣጠሪያ። እሱ ነው የሚያስመርተው። እና ወሊድ መቆጣጠር ሲባል 2 አይነት ነው መድኃኒቱ። አንደኛው ለዕለት የሚያውቁ ለጊዜው እንዳይወለድ የሚያደርግ ነው። ሁለተኛው ግን መካን የሚያደርግ ነው። ብዙ ሴቶች የወሊድ መቆጣጠሪያ ተጠቅመው ቆይተው ነግሯቸው ይሆን መውለድ ሲፈልጉ አይችሉም። አስወጥተውት እንኳን አይወልዱም። ምክንያቱም ያመክናቸዋል። አንድ ምስጢር ልንገራችሁ፣ አብዛኞቹ ዶክተሮች ለሚስቶቻቸው አያስጠቅሙ። ምክንያቱም ጉዳቱን ያውቃሉ። አያስጠቅሙ። ቢበዛ ያን ጸያፍ ኮንዶማቸውን ነው የሚጠቀሙት። ቢበዛ ካልሆነ ደግሞ ይሄ እንደምታውቁት ይሄ በሃይማኖቱም በሳይንሱም አለ አቆጣጠር አለው። ጊዜም ጽንስ የሚፈጠረው ከወር አበባ እስከ 10 እስከ 15 ቀን አይደለ? ይታወቃል። ያንን ይጠቀማሉ እንዳላለ መውለድ ከፈለጉ። እና ዘርን የማምከን ስራ ነው ሳይንሱ። ሄዶ በነገራችሁ ላይ እኔ በህይወቴ የሃይማኖት ትምህርት የተማርኩትን ያክል ባይሆንም እንኳ ሳይንሱን በማወቄ ፈጣሪን አመሰግነዋለሁ። እድሜን አጠፋውበት እያልቆጭም በጣም ብዙ ዓመት በእርግጥ ሳይንሱን በተማርኩበት ዘመን ልክ የሃይማኖትን ትምህርት መማር የትና የት ነበረ። እና ጥንቃቄ ማድረግ ሳይንሱ ተጨፈኑ ላሞኛችሁ ነው። የሳይንሱን ነገር ስትሰሙ አንዳንድ ወሬ ምንድነው ማድረግ ያለባችሁ? ይዛችሁት መድረክ አትወጡ። ምክንያቱም አንድ ክፋተኛ የሳይንስ ሰው መጥቶ በማታውቁት ነገር ሊፈትናችሁ ይችላል። ሳይንሱን ከተማረ ሰው ጋር መወያየት ይሄ ምንድን ነው? በቃ ቢያንስ ግን አትቀበሉና አልቀበልም ለማለት ግን እውቀት አያስፈልግም። እና ያችን ቤተክርስቲያን አደነኳት። እግዚአብሔር ይስጣቸው ማለት ምንም በእምነት አይመስሉንም። መለካውያን ናቸው። በእርግጥ ኦርቶዶክስ ቢባሉም መለካውያን ናቸው። ግን አደነኩኝ። የመጀመሪያዋ ሆነች ይህን ለመቃወም። እስካሁን ድረስ ሁሉ ሰው ሲሽኮረመምን የነበረው ኮሮና ጥርግ አድርጎ ይግደልን። ከገደለንም ሲጀመር አይገለንም። ሲጀመር ከፈቃደ እግዚአብሔር ውጪ አይነካንም። ግን ቢገለን ይሻላል። ይሄን አሁን መድረክ ለማውጣት ጥቂት ቀናት ብቻ ታገሳለሁኝ። ከዛ በኋላ ይወጣል አደባባይ። ምንም አማራጭ የለም። እና ዓለም አንድ ሆና ለጥፋት ምን ያህል እየሰራች እንደሆነ ብናውቅ መልካም ነው። ወደ ጉዳያችን እንመለስና አንዱን ሲይዙ 30 ደቂቃ ብዬ እንደው 1 ሰዓት ከ30 እንዳላረገው ነው መፈራ እንትን ነው አሳጠራለሁ። አሁን 22 ደቂቃ 23 ደቂቃ ሆኗል። ሳልጀምረው ገና ማለት አሁ ሳልለው እሺ ይሁን አሳጠራለሁ። ዋናው ትልቁ ነገር መልእክቱን ላስተላልፍና የሚቀጥለው ሳምንት ላይ እንቀጥላለን። የዓለም ታሪክ የቤተክርስቲያን ታሪክ ነው ነበረ። ግን እኛ ስናንቀላፋ የሳይንስ ሰዎች ለወጡትና የዓለም ታሪክ ላይ የሚገርማችሁ ነገር በስህተት የቤተክርስቲያን ታሪክ አይተረክም። የለም። አልፎ አልፎ እነ ቅዱስ ዳዊትን ምናምን በታሪክ ያስገቧቸዋል፣ ያውም በጸያፍ መንገድ። እና አፄ ካሌብን ያስገቧቸዋል ከኢትዮጵያ ታሪክ መካከል እና የዛሬ የመግቢያ መልእክቴ ምንድነው? ነገረ ቅዱሳንን ለማወቅ ነገረ ቤተክርስቲያንን፣ ታሪከ ቅዱሳንን ለማወቅ ታሪከ ቤተክርስቲያንን፣ የኢትዮጵያ ቅዱሳንን ታሪክ ለማወቅ የኢትዮጵያ ቤተክርስቲያን ታሪክን ማወቅ ያስፈልጋል። የኢትዮጵያ ቤተክርስቲያንን ታሪክ ለማወቅ ደግሞ የኢትዮጵያን የራሷን ታሪክ ማወቅ ያስፈልጋል። የኢትዮጵያ ታሪክ መቼ ይጀምራል የሚለውን ብሪፍ ላድርጋላችሁ። ዝም ብሎ ብሪፍ አለ አጭር ዝም ብሎ አለፍ አለፍ እያለ የኢትዮጵያ ታሪኳ የ7000 ዓመት ነው። የኢትዮጵያ ታሪኳ የ7000 ዓመት ነው። ኢትዮጵያን ማን ነው ለመጀመሪያ ጊዜ የኖረባት ቢሉ ኦሪ ወልደ አዳም ይላሉ። እና አለቃ ታዬ ሌሎችም ጸሐፍት። አለቃ ታዬ በነገራችሁ ላይ መናፍቅ እንደሆኑ ታውቃላችሁ። ያው የታሪክ ነገር ስለሆነ የምንጠቅሳቸው ለነገር ሃይማኖት አንጠቅሳቸውም። እነ ኪዳነ ወልድን ለቃላት እና አለቃ ታዬን ለታሪክ እንጠቅሳቸዋለን፣ ለሃይማኖት ግን አንጠቅሳቸውም። በጣም የታሪክም እንዲያው አማራጭ ማጣት ነው የምንጠቅሳቸው። ምክንያቱም ሁለቱም ያው የምታውቋቸው በተለይ አለቃ ታዬ አሁን እንኛው በጸጋነት በምን አይደለም የሚታማው አለቃ ኪዳነ ወልድ ይሻላል ትንሽ እንደው በቸም የሊቅነት ክርክር ያለው እኛኞቹ ቆጫሩት ፕሮቴስታንት ናቸው፣ ጴንጤ ናቸው። አለቃ ታዬ የለየላቸው ማለት ነው። ኦሪ ወልደ አዳም ከአዳም 60 ልጆች አንዱ ኦሪ ነው።
ኢትዮጵያ ለመጀመሪያ ጊዜ የኖረባት። እንደምታውቁት ያው ኦሪ ብርሃን ነው አይደለም? ኦሪ ኦራይታ እንደዛ ይሉታል። በእርግጥ ኦሪት ብሎ ለህግ የሚተረጉሙ አሉ፣ ለብርሃን የሚተረጉሙ አሉ። ታኦሪያ የሚባላል መጽሐፍ መነኮሳት ላይ የሚለው ታኦሪያ እና ኦሪ የሚለውን ለብርሃን የሚተረጉሙ ነው፣ ለህግ እና ኦሪ ወልደ አዳም ነው መጀመሪያ ጊዜ። ከዚያ ግን በጥፋቷ የኦሪ ትውልድ በሙሉ ጠፍቷል በኖህ ዘመን። ምክንያቱም ሴም ካም ያፌት። እዚች ላይ ጥንቃቄ እንድታደርጉባት መፈልጋት ነገር አለች። የኢትዮጵያ ታሪክ ሲተረክ ኢትዮጵያውያን ናቸው ብሎ የዘመኑ ትውልድ የሚተረክላቸው፣ ለምሳሌ ሄኖክ ኢትዮጵያዊ ነው ይሏቸዋል። አሁን ደግሞ አዳም ኢትዮጵያዊ ነው እየተባለ እዚህ ላይ ጥንቃቄ እንድታደርጉ ፈልጋለሁ። ትናንት ካዘንኩባቸው መናገር ሳልፈልግ ከተናገርኳቸው አሁን ልድገመው። ይሄኛው ልድገመው የዚህ ቤተክርስቲያን ጉዳይ ሳይሆን አንድ የገዳማ በመኔት ናቸውና ደውለው ያው ለገዳማት እንደምታውቁት እናግዛለን አቅማችን የቻለውን ያክልና ድጋፍ ከሰጠናቸው በኋላ አከበርኩ ብለው ይመስለኛል ደውለው ና ላስተዋውቅ እንዲሁ አንድ ቀን ብቅ በልና ላስተዋውቅ። ማንን ነው የሚያስተዋውቁኝ? ስውራን ጋር ላስተዋውቅ። ምን ስውራን ጋር ላስተዋውቅ? ኧረ ምኑን አመጡት ብዬ ልቤ ዝም። ታውቃላችሁ እኔ በነገራችሁ ላይ አበምኔት ሆነ ምን ለእኔ ጉዳይ አይደለም። ዳኛው መጽሐፍ ነው ብያቸዋለሁ። ዳኛው እውነት ነው። አበምኔት መሆኑ ለእኔ ቁም ነገር አይደለም። እንደ ሰው አከብራለሁ፣ እንደ መነኩሴ አከብር፣ እንደ ትልቅ እንደ አባት ላከብር እችላለሁ። ከመስመር ሲወጣብኝ ተራ ሰው ነው የማደርገው። እኔ አንተ አንጃ ግራንጃ አንተ ብዬ አልናገረውም፣ ግን ይቀልብኛል በጣም። ስውራን ጋር ላገናኝ ኋላ የወሬው መጨረሻ ምን እንደሆነ ታውቃላችሁ? ትልቅ ምስጢር ልንገር፣ እንደው አስተማሪ ነህና እንደው በእኔና በአንተ መካከል የሚቀር ምስጢር ልንገር አልኳቸው። ኢየሱስ ክርስቶስ እኮ ኢትዮጵያዊ ነው። እንዴት ስላቸው ድንግል ማርያም ኢትዮጵያዊ ነው የነበረች። አወሳቸው ትልቅ ምስጢር እየነገሩ ይህን የሚሉ ሰዎች ማቃቸው እኔ እኮ ገና ከ17 18 ዓመት ታውቃለሁ። እንደዚህ የሚሉ ሰዎች አውቃቸዋለሁ። ይህን ትምህርት ያመጡ እግዚአብሔር ነፍሳቸውን ይማር በእውነት እንዲያው እግዚአብሔር ያቅልል ለክሙ ለጌጋይክሙ ጾሮ እስመ በግፍኢክሙ ቦኢኩ ለክርስቶስ ሀገሩ እንዳለ አባ ሚሳኤል እግዚአብሔር በእውነት በሰማይ ያቀልላቸው፣ እኛን የሚያቀልልን እሳቸውን የሚያቀልላቸው። ንቡረ ኤርምያስ ከበደው ለኢየሱስ ናቸው ይህን ትምህርት ያመጡ። አንድም እሳቸውን የመሰለ ሊቅ ክርስቶስ ኢትዮጵያዊ ነው የሚል። በእርግጥ መከራከሪያቸው ትንሽ ይጋፋል። በእውነት የተማረ ሰው ሲከራከር ይጋፋል። ምንድነው የሚለው መከራከሪያቸው? አንድም ቤርሳቤህ ኢትዮጵያዊ ናት፣ ቅዱስ ዳዊት አግብቶ ሶሎሞን የወለደባት ማለት ነው። ዘር ቆጠራ ቤርሳቤ ኢትዮጵያዊት ናት። ምክንያቱም ስሟ ቤርሳቤ ሳይሆን ቤተሳባ ነው። ቤርሳቤ በጊዜ ሂደት ተለውጦ ነው ይላል አንድ መከራከሪያ። ስለዚህ ከቅድስት ቤርሳቤና ከቅዱስ ዳዊት ዘር ስለተወለደች ድንግል ማርያም ይላሉ። ሁለተኛው መከራከራቸው ትንሽ ጠንከር ይላል። ድንግል ማርያም የዮሴፍ አረጋዊ የስጋ ዘመዱ ናት፣ ቅርብ ዘመዱ ናት። ይታወቃል አይደለም? ዮሴፍ አረጋዊ፣ ዮሴፍ የሚለው ስም የስደተኞች ስም ነው ይላሉ። ዮሴፍ ወልደ ያዕቆብ ስደተኛ ነው ይታወቃል። ዮሴፍ አረጋዊም ስደተኛ ነው ይታወቃል። ዮሴፍ ዘአርማትያስንም ስደተኛ ነው ይሉታል። ቅዳሴ ሰለስቱ ምዕት ምንድን ነው የሚለው? አኮ ዘወደይዎ ውስተ መቃብረ ዚአሆሙ አላ አፍአ ሀበ መቃብረ እንግዳ ዘሰለስቱ እመቱ አይልም? ጌታችን የቀበሩበትን ሰለስቱ ምዕት አሉት የእንግዳ መቃብር። ያን መቃብር ወንጌል የማን መቃብር ነው ይለዋል? የዮሴፍ ዘአርማትያስ። ስለዚህ በሌላ አነጋገር ዮሴፍ ዘአርማትያስ ምን ሆነ? እንግዳ። በሌላ አነጋገር ስደተኛ። እንዲል የፈለገ ክርክር ግን ይምጣ፣ ለኢየሱስ ክርስቶስ ዘር ማውጣት የተገባ ነገር ነው። ለድንግል ማርያም ዘር ማውጣት። ይሄን ምላችሁ ለምን መሰላችሁ? እኔን ያና በመኔት ለማቅለል ወይ ንቡረ ኤርምያስን እኔ ከግራቸውም አልደርስ የረገጡትንም አላክል። እኔ ግን ዳኛው እውነቱ ነው፣ ዳኛው መጽሐፉ ነው። የዚህ ነገር መነሻው ምንድን ነው? አዳም ኢትዮጵያዊ ነው፣ ቀጠሉ። ሄኖክ ኢትዮጵያዊ ነው፣ ቀጠሉ። ኖህ ኢትዮጵያዊ ነው፣ ቀጠሉ። መልከ ጼዴቅ ኢትዮጵያዊ ነው። ማን ቀረ? ይህን ማነሳላችሁ ለምን መሰላችሁ? ኢትዮጵያን የተቀደሰች ዓለምን የረከሰ አድርጎ ማስተማር የተገባ ነገር። ደህና ረፈዳችሁ። ኢትዮጵያ የተቀደሰች ዓለም የረከሰ ነው። መጽሐፍ ምን ይላል? ለእግዚአብሔር ምድር በምልአ አይልም?
ምድረሰ ወሀበ ለጓለ እመሕያው ነው ያለ። በእውነት ከኢትዮጵያና ከኢየሩሳሌም ማን ይበልጣል? የእውነት እንነጋገር። ኢየሩሳሌም ትበልጣለች። ሀገሩ ለንጉሥ አብይ አይልም መጽሐፍ። ክርስቶስ የተወለደ የት ነው? ኢየሩሳሌም። ደሙን ያፈሰሰ የት ነው? ትንሣኤውን የገለጠ እንዲህ ምን ንጽጽር አለው? እስራኤል ትበልጣለች ለመሬትነቱ ከሆነ። ኢትዮጵያ የተቀደሰች ለመሬትነቷ ነው ለሰዎቿ? ለሰዎቿ ከሆነማ በዚህ ዘመን እንደ ኢትዮጵያውያን የረከሰ ኃጢአተኛ አለ እንዴ? ሰው ዘቅዝቀን የምንሰቅል፣ አባለ ዘር የምንቆርጥ፣ ጡት የምንቆርጥ ዘረኞች፣ ከፋተኞች እንደኛ ክፉ አለ እንዴ? እና እኔ ሄኖክ እንደዚህ ነው፣ አባታችን ሄኖክ አባታችን ነው፣ አባታችን አዳም፣ አባታችን መልከጼዴቅ እንቶ ባካችሁ ይሄን አይነት ክርክር ውስጥ እንደዛ ሲሉን ምንድነው መልሱ? ምንድነው ያ እንዳይ እግዚአብሔር ያምር የሚለው መልካ ገብርኤል ነው መልካ ሚካኤል ላይ አለ። መልካ ሚካኤል ያ በቃ እንጃ እግዚአብሔር ያውቃል ብሎ መቶ እኛ እንዲያው ማን ይሁን ምን ይሁን እኛ የምናውቀው ስለ ቅዱስ ሄኖክ ምንድነው የምናውቀው? ሄኖክ የእግዚአብሔር ሰው ነበረ። ሄኖክ ጻድቅ ነበር። ሄኖክ ነብይ ነበረ። ሄኖክ ሞትን አላየም። ዘር ቆጠራውን አናውቀውም እኛ። አባታችን አዳም የእግዚአብሔር ፍጥረት ነው። ማዕከለ ምድር ተፈጥሯል። በገነት ኖሮ ሐላዊ ምድር ፋይል ወርዷል። 930 ዓመት ኖሮ አርፏል። እኛ ዘሩ ስለ አዳም ደግሞ ዘር እናውጣለን ኢትዮጵያዊ ነው ብለን። የሚገርማችሁ ነገር ያኔ ዘር ነበረ። ኢትዮጵያ ግብጽ ነው የሚባል ነበር አዳም ሲፈጠር። ምን ማለት ነው ይሄ? እንዲህ አይነት ነገሮች ላይ ትክክለኛው መልስ እንድንሰጥ አደራ ለማለት ነው። ስለዚህ የኢትዮጵያን ታሪክ ስንጀምረው ከኦሪ ተጽፎ ያገኘ ነው። በኦሪ ጀመረ። የኦሪ ትውልድ በጥፋቷ ተደመሰሰ። የኦሪ ትውልድ ብቻ ሳይሆን በአጠቃላይ አዳማዊ ፍጥረት ሁሉ ተደመሰሰ። ኋላ የኢትዮጵያ ታሪክ የት ነው የሚጀምረው? በካም ወልደ ኖህ ይጀምራል። የካም ልጅ ኩሽ አለ፣ ከነአን አለ። ግን ወደ ታሪክ ገባሁ እኮ። ስለዚህ ዝም እየልተው ይሄን ነገር፣ ምክንያቱም አሁን ወደዚህ ከገባሁ ሌላ ኮተት ውስጥ መግባቴ ነው። ምክንያቱም አሁን ይሄ በራሱ ይሄ የኢትዮጵያ ታሪክ የሚል አሁን መግቢያ ብዬ የጀመርኩት ራሱ 10 ሳምንት አይበቃውም። ምክንያቱም የኩሽ ታሪክ፣ የሳባ ታሪክ፣ የአቢስ ታሪክ፣ የምጽራይም ታሪክ ከዛ በኋላ የነበሩ ወደ 360 ምናምን የኢትዮጵያ ነገስታት ታሪክ ማን ተርኮ ይዘልቀዋል? ድፍል አድርገው የኢትዮጵያን ታሪክ እናጥና። የኢትዮጵያ ታሪክ ማለት ከኦሪ እስከ ኖህ፣ ከካም እስከ ሳባ፣ ከሳባ እስከ ባዜን። ንግስተ ሳባ ማለት የሰሎሞን ነው። ባዜን ማለት ክርስቶስ ሲወለድ የነበረው። ከባዜን እስከ ግርማ ስዩም። ግርማ ስዩም ማለት በ1000 በመጀመሪያው ሚሊኒየም መጨረሻ ላይ የነበረው። ከግርማ ስዩም አሁን እስካለው ስም አይጠሩሽ ድረስ ነው የኢትዮጵያ ታሪክ። ምክንያቱም ታሪክ የሚተረከው በነገስታቱ ዘር ስለሆነ የኢትዮጵያን ታሪክ እና የኢትዮጵያን ታሪክ ስናጠና የቤተ ክርስቲያኗን ታሪክ እናገኘዋለን። የቤተ ክርስቲያኗን ታሪክ ስናጠና የቅዱሳኑን ታሪክ እናገኘዋለን። ተረድታችሁኛል? የሀገሪቱ ታሪክ በውስጡ የቤተ ክርስቲያኗ ታሪክ አለው። የቤተ ክርስቲያኗ ታሪክ በውስጡ የቅዱሳኑ ታሪክ አለው። እችን አደራ ልበል። አንደኛ። ሁለተኛ ነገር የሚቀጥለው ሳምንት የምንማረው ምን መሰላችሁ? የኢትዮጵያ ቅዱሳን ታሪክ ብለን ስንል የምንጀምረው ከመሪዎች ነው። ምክንያቱም በዓለም ታሪክ የኢትዮጵያን ያክል ቅድስና ያላቸው መሪዎች ያላት አንዲት ሀገር የለችም። ይህም በደንብ ታሪኩን አጥንተን ነው የምንነግራችሁ። የለም። ስለዚህ የሚቀጥለው ሳምንት ርዕሳችን የሚሆነው የኢትዮጵያ ቅዱሳን ታሪክ ስንል የምንጀምረው ከመሪዎቹ ነው። ከመሪዎቹን ቀጥልና ምዕራፍ 2 በወዲያኛው ሰምተን ምን ያለን ደግሞ የመንፈሳዊ መሪዎች ደግሞ የዚህ በጳጳስና ደረጃ የነበሩ በዚህ በመሪነት ደረጃ የነበሩ ከዛ እያልን በየክፍላተ ዘመናቱ ትምህርታችን ከሁለቱ ባንዱ ሊሆን ይችላል። አንደኛው በዘመን ለምሳሌ በዘመነ አክሱም የነበሩ ቅዱሳን፣ በዘመነ ዛግዌ የነበሩ ቅዱሳን፣ በዘመነ ሸዋ የነበሩ ቅዱሳን፣ በዘመነ ጎንደር የነበሩ ቅዱሳን እያልን ልናይ እንችላለን። ሁለተኛው አከፋፈል ደግሞ በስፍራ በደቡብ ኢትዮጵያ የነበሩ ቅዱሳን፣ በምስራቅ የነበሩ፣ በሰሜን የነበሩ፣ በማዕከላዊ የነበሩ እያልን፣ ሌላኛው አከፋፈል ደግሞ በየገዳማቸው የደብረ ዳሞ ቅዱሳን፣ የትግራይ አካባቢ ገዳማት ቅዱሳን፣ የደብረ ሊባኖስ ቅዱሳን፣ የማይበረ ስላሴ፣ የጉንድ ተክለ ሃይማኖት እንደዛ እያልን እግዚአብሔር እንደፈቀደው
እንሞክራለን። ዋናው ግን በዚህ ቀን አደራ ልላቸው የፈለኩት ያው መልእክቱ ዋናውን ሰዓት ስለወሰደብኝና ደግሞ አመጣጤን ስለፈራሁት፣ ምክንያቱም በስብከት ደረጃ አንድ ትልቅ ሙያ የሚባለው ሽክፍ ማድረግ ነው አይደል? ዝርክርክ ነገር ነኝ እኔ በተለይ እንደዚህ ኮርስ ላይ በጣም የስብከቱ ችግር የለውም። የስብከት ብልቱ ነካነካ አድርጎ ይታለፋል፣ ችግር የለውም። እንደዚህ ኮርስ ከሆነ ግን ይሄ ሊቀርብኝ አይደል እያልኩኝ ዝም ብዬ አዋውል ነው የሚሆነው። ስለዚህ የኢትዮጵያን ታሪክ እንድታጠኑ ዛሬ ተክለ ጻድቅ መኩሪያ የሚባሉ ደራሲ መጽሐፍ ካገኛችሁ የተክለ ጻድቅ መኩሪያን አንብቡ፣ የኢትዮጵያ ታሪክ። ሁለተኛ የጳውሎስ ኞኞን፣ ያው ሌላ ቀን በእርግጥ ስናጠቃለል ላስታውሳችሁ ሞክራለሁ። የፕሮፌሰር ባህሩ ዘውዴን፣ የአምባሳደር ዘውዴ ረታን፣ የአለቃ ታየን፣ የብላቴን ጌታ ህሩይ ወልደስላሴን፣ የብላታ መርስኤ ሐዘን ወልደ ቂርቆስን፣ የአባ ጊዮርጊስ ዘጋስጫን የመሳሰሉትን የታሪክ መጻሕፍት። የአባ ጊዮርጊስ ዘጋስጫ እንኳን የታሪክ መጻሕፍት አይደሉም፣ ግን ድርሰቶቻቸው ላይ ምርጥ ታሪክ አለ። ዛሬ ለማጠቃለል እስኪ አባ ጊዮርጊስ ዘጋስጫ እንዴት አይነት ምስጢር ተናጋሪ እንደሆኑ እሳቸውን ማጠቃለያ ላደርግላችሁ። የዛሬውን ትምህርት በዚህ ልክታው ቃሌን ለመፈጸም 4 ደቂቃ ነው ያለፈ፣ ችግር የለም። እቺ 4 ደቂቃ ለሀበሻ ቀላል ነው ብዬ ነው ለራሳችን እንዲያርገን ዝቅ አድርገን ስለምናስበው። አንድ ቀን ላይ ጉባኤ ገባና ጠንከር ያሉ ልጆች አሉ። በጣም ፍትሐ ነገሥቱ ላይ የተማሩ ናቸው። ኮርስ ልሰጥ የገባሁበትና አንዱ ወጣት ነው እጁን አነሳ። ምንድን ነው አልኩት። ጥያቄ አለኝ። እሺ ምድረ ርስት ስሟ ማን ይባላል? ከነአን። ከነአን የማን ልጅ ነው? የካም። ባለበረከት ነው ባለመርገም? ባለመርገም። ታዲያች የእግዚአብሔር ማርና ወተት የምታፈስ የተባለችው በጎ አርዕስት ለምንድን ነው በተረገመ ሰው ስም የተሰየመችው? ሰናይ ምጽአትከ ይላል አለ መጽሐፍ። እንኳን ደህና መጣ። መልስ የለኝም፣ ሌላ ቀን እንገናኝ። ምክንያቱም መመለስ አልችልም። እንዴት ላድርገው? ከዛ ማጥናት ካለብን መጀመሪያ ርስት ሲካፈል ምንጊዜም ታውቃላችሁ ከምስራቅ ወደ ምዕራብ ይዞ ላይላዩን ለሴም ማለት መሃሉን ለሴም ላይላዩን ለያፌት ታችታችሁን ለካም ነው አይደል? በዚህ ስርዓት አፍሪካ የማን ርስት ናት? የካም ርስት ናት። ከነአን የካም ልጅ ከሆነ ዙሮ የከነአን ርስት የሚሆነው አፍሪካ ነው። አፍሪካ ውስጥ የት ነው የደረሰው እሱ ርስት? ኩሽ ይታወቃል። አኩሽም የኩሽ ርስት ስለሆነች አኩሽም ይታወቃል። የት ነው ርስቱ? ኋላ አባ ጊዮርጊስ ዘጋስጫን ሆህተ ብርሃን መጽሐፍ እንደው ለጸሎት ነው ገዝቼው ሆህተ ብርሃንን ሳነበው ኢትዮጵያውያንን ሲገልጠን ወራብኡ ግዮን 4ኛ ወንዝ ግዮን ብሎ ስለ ኢትዮጵያ ይናገርና መጨረሻ ላይ ኢትዮጵያውያንም ይላል ወውእቶሙ ዘራ ከነአን ጸሊማን ቅሩጻነ ገጽ አለ። በነገራቸው ላይ ቅሩጻነ ገጽ የሚለው እስካሁን አልተረዳሁትም። በቀጥታ መተርጎሙ ቸግሮ አይደለም። ምን ይመስል ቅሩጻነ የሚለው ቃል በቃል ነው። ሌላ መጽሐፍ ላይ አየሁት። ቅሩጻነ ገጽ ምንድን ነው? ምን አለ? ጸሊማን አለ። ቅሩጻነ ገጽ ዘራ ከነአን አለ። ኢትዮጵያውያንን ሲገልጠን አባ ጊዮርጊስ ዘጋስጫ እንግዲህ የመንፈስ ቅዱስ የተቃኘም አባት ነው። ተራ ታሪክ ጸሐፊ አይደለም። አባታችን አባ ጊዮርጊስ ሆህተ ብርሃን ላይ ነው። ገጻቸው የተቀረጸ ምንድን ነው? የመልካችን ቅርጽ ለመግለጥ ይሆን? እንግዲህ ተመራመሩበት። እሱ ግን ዋና ወደ ፈለግነው እንምጣ። ጸሊማን አለ። ጸሊማን አለ ብዙዎቻችን ሙሴ ጸሊም ኢትዮጵያዊ ተባለ። ጸሊምነቱ ለኢትዮጵያዊነቱ ዮሐንስ ካማ ኢትዮጵያዊ የተባለ ጸሊም ስለሆነ ካማ ዘውቱ ካም ብሂል ይላል አይደል? ካም ለማለት ነው። ካማ ካምን ዘውቱ ካም ብሂል ይለዋል። ካማ የሚለው ነው ማለት ነው። እና ዘራ ከነአን አለን እኛን። እኛ የኩሽ ብቻ ሳይሆን ለካ የከነአንም ልጆች ነን። ኢትዮጵያ እንደምታውቁት 2 ክፍል አይደል ያለው? ወደ ሰሜኑና ወደ ደቡብ። ወደ ሰሜኑ ያሉ በብዛት ወደ ኩሽ ነው። ወደ ደቡቡ ያሉ የከነአን። ግን ይሄ መልስ አይሰጥም። ያቺን ምድረ ርስት ከነአን ለመባለው መልስ አይሰጥም። አሁንም ዝም። ሌላ ቀን ጉባኤ ሲሄድ ያየኛል አይኔን ኧረ ወንድሜ ሳላገኘው ምኑን እነግርሃለሁ። ኋላ አንድ ቀን ገድለ አቡነ ሙሴን ገዛሁኝና ሳነበው
ቁጭ ብሎ እዛ ከነአን እንደምታውቁት በመጽሐፍ እንደተነገረው 7 ልጆች ወልዷል። ውሉደ ከነአን ዘራ ከነአን የሚባሉ 7 ልጆቹ ነቅለው ሄዶ ጦርነት አድርገው ተዋረሷት። እኔን የገረመኝ መልሱን ማግኘቴ ብቻ አይደለም። ምክንያቱም ተዋረሳትና ልጆቹ ተዋረሷትና ያቺን ምድረ ርስት ተዋረሷትና በአባታቸው ስም ከነአን አሏት። የሚገርመው የእግዚአብሔር ፈታሂነት ነው። ምክንያቱም አንድ ሰው እዛ በፊት አንድ ጥያቄ ጠይቆኝ ነበር። እግዚአብሔር ግን ለምን ያዳላል አለኝ። ሎቱ ስብሐት። እንዴት የሚኖሩባትን ሰው አፈናቅሎ የአብርሃም ልጆችን ሊቀ ነቢያት ቅዱስ ኢያሱ መርቶ የከነአን ሰዎችን አባሮ እንዴት ፍጥረቶቹ አይደሉ እነዛስ ምን ባያመልኩት ለምን ይሄ ለፍትው ይሆናል? ለዚያም መልስ አገኘሁለት። ምክንያቱም የሴም ልጆችን አባረው ነው የከነአን ልጆች የተቀመጡባት። ሴም ደግሞ የአብርሃም አባት ነው። ስለዚህ እግዚአብሔር ከነአንን ኢያሱ አባሮ ለልጆቹ እንዲወርሱ ሲያደርግ ፍትህ እያደረገ ነው እንጂ እያዳላ አይደለም። እና ያቺ ርስት እንደዛ የተባለች በዛ ምክንያት ነው ተብሎ አገኘሁኝና አንዳንዴ እንደው ታሪክ ካንዱም ነው የሚገኝና ዋናው ትልቁ ነገር ከአባ ጊዮርጊስ ስላችሁ እንዲህ ያለም ነገር ይገኛል ብዬ ነው ለምርምር የሚሆን የሃይማኖት ምስጢር ብቻ ሳይሆን የታሪክ ምስጢር የጻፈ አባት ነው አባታችን አባ ጊዮርጊስ ዘጋስጫና። መግቢያችን የኢትዮጵያ ቅዱሳንን ታሪክ ለመረዳት የቤተክርስቲያንን ታሪክ ለመረዳት የሀገሪቱን ታሪክ መረዳት ይገባል ነው። ብዙ ተግሳጽ ነው። እንግዲህ እግዚአብሔር አምላካችን ሁላችንም ይርዳን። ለዛሬው ይሄው ይበቃናል። እንድራኒቆስ፣ ዮልዮስ ዛሬና የነገ ከ72ቱ አርድእት የምናከብራቸውን ቅዱሳን ያው ታሪካቸውን በደንብ መፈለግ ነው። ትርጓሜም ላይ ያለ በእርግጥ ሮሜ 16 ላይ አምሁ እያለ ከሚሄደው መካከል አንዱ አንድራኒቆስ ያለውን ስንክሳር መጽሐፍ አንድራኒቆን ዮልዩ ይለዋል። ዮልዮስ፣ ዮልያኖስ ያው አንድ የተመሳሳይ የስም ዘር ስለሆነ ለዚያ ይሆናል ማለት ነው። በተረፈ ነገ አቡነ ታዲዮስ ታላቁ ኢትዮጵያዊ ሐዋርያና ጻድቅ ልደታቸው ስለሆነ ስንክሳር ባያነሳቸውም እንድናከብራቸው አደራ ለማለት ነው። ሰሞኑን የእመቤታችን የመገለጽ ነገርም በእውነት ስለ መገለጽ አሁን ታውቁታለች። እመቤታችን ተገለጸልችልኝ እንትና ተገለጸልኝ የሚል ሰው በጣም እየበዛ ነውና እንደው ኮተት ካላበዛው በቀር ህልም ታያላችሁ። ግን ደህና ረፈዳችሁ። እሱ አሁንም ህልም እያዩ ነበር። እዚህ ያንጎላችሁ አይቼውታል። ህልም ታያላችሁ። ምንድነው ዝም ወይ አናይም ነው? ታያላችሁ አታዩ? ሞታችኋል ማለት እኮ ነው። እንኳን ሰው እንስሳት እኮ ህልም ያያሉ። አታውቁም? ባይሆን ዶሮ ብታለም ጥሬዋን ሆኖ ነው እንጂ አናይም ማለታችሁ ግን ገብቶኛል። የረባውን አናይም ማለት ነው አይደል? እንግዲህ ስለ ህልም ስለ ራእይ በመጀመሪያ ደረጃ በቤተክርስቲያን ስርዓት አለ አይደል? እግዚአብሔር የሚገለጥለት ሰው አባ ሕርያቆስ ተናግሮታል። ናጥሬን ከትህትና ዘምስለ ንጽህና እስመ በአንጽሖ መንፈስ ሬው ወነቢያት ለእግዚአብሔር ተናጸሩ ገጸ በገጽ። በቃ እግዚአብሔር ማየት የፈለገ ትህትናና ንጽህና ደግሞ ሌላ ነገር የለውም። ህገ እግዚአብሔር ስንጠብቅ አይደለ? ህገጋት ንጹሃን ያደርጉናል። እኛ ራእይ የሚፈልግ ሰው ካለ ያ ከሌለ የለም። ህልም ብታይ ወይድ ነው እንደ አባ እንጦንስ። እንደው ለሰይጣን በጣም ቀላል ሰው ማን ነው ቢሏቸው ህልሙን የሚያምን ብለዋል አይደል? አባ መቃርስም አንድ ህልም 5 ዓመት አይተው አላምንም ብለዋል። ግን ያዩት ግን እውነት ከእግዚአብሔር ነበር። የሚገርመው ነገር 5 ዓመት ብሎ አላምንም ብለው በ5 ዓመቱ ቢሄዱ በህልማቸው ምክንያት ግውሳንን አግኝተዋል። እነዚያ ከክርስቶስ ብርሃን ደረጃ ክርስቶስ ከሚያበራበት ብርሃን ደረጃ የደረሱትን 2 ግውሳን ያገኙት በዛ ህልም ምክንያት ነው። ባለፈው ነገር የቻለው እነዛ አህያቸው የሞተባቸው ህልም አይተው ሲሄዱ እና አይ ልጆቼ እንደው አህያችሁ ሞተባችሁ ማን ነገሩት? ሰይጣን ተመልሶልናል። የእናንተ ህልም እንደዛ ነው ብሎ እና አባ መቃርስ በጣም ይጠነቅ። በተለይ ለመነኩሴ በተለይ ለመምህር ህልም በጣም መጥፎ ነው። ምክንያቱም ነገ ከነገ ወዲያ ትንሽ ሰው ሊያሞጋግሳችሁ ነው ሲጀምር ሞቅ ሲላችሁ ሰይጣን። ምክንያቱም አንድ ሰባኪ ጓደኛ ነበር ትናንት ልጆች የነገርኳቸው ነበር። ይመጣና ቅን ነው በእርግጥ እንደዚህ ህልም አየ ብለ ያለው ቀን ይፈጸማል። ይነግረኝና ይፈጸማል። ኋላስ አንድ ቀን ምን አየ መጣና ቀትር ላይ ቆኖ ቀን ላይ ሂድ እዚህ የሚባለው ጉባኤ ሂድ መምህር ቀርቶባቸው እየተጨነቁ ነው እንደዚህ በሚል ርዕስ አስተምር ብሎ አለኝ አለ። እስኪ ሂድ ብያለሁ። ቢሄድ እውነትም መምህር ቀርቶ በዛ ርዕስ አስተምሮ መጣ። ኋላ ጠራሁትና ሰማኝ። ሰይጣን ምን ያደርጋል? ህልም ያሳየና ይፈጽመዋል። ህልም ያሳየና ይፈጽመዋል። 100 ጊዜ ይፈጽመውና በ101ኛው ዘግዝቆ ነው የሚቀብርህ። ስለዚህ የኔ ህልም ወዲያ ጣልልኝ። እግዚአብሔር ይመስገን። ኋላም እየታረመ መጣ። የሱም ህልም ገብ እያለ መጣ። መቼም ሳንቃሽ ያናድርም አይደል?
የእመቤታችን መገለጥ ግን ደብረ ምጥማቅ ብንሄድ ግን ትገለጥልናለች። ምክንያቱም የምትገለጠው በጽድቃችን አይደለም፣ በቃል ኪዳኗ ምክንያት ነው። በቃል ኪዳኗ ነው። ግን በየዋህነት ደግሞ ትገለጣለች። ታውቃላችሁ አይደል? ማህሌት ላይ ለአንዳንዶቹ ብቅ ብላ እንደምትታይ እዚህ አክሱም ላይ የተደረገውን ታውቃላችሁ። የመገለጥ ነገር ከተነሳ የአክሱም መርጌታ ነገር አታውቁም? እሷን መጨረሻ ላደርግላችሁ። ይህም እኮ የኢትዮጵያ የሊቃውንት ታሪክም ያው ነገረ ቅዱሳን ነው እኮ። ማህሌተ ጽጌ በጣም ይወዳል እና ኋላ የመጨረሻዋ የተፈጸመ ላይ ከሚስቱ ጋር ያው ድቀት ያገኘዋል። አንደኛ እንደምታውቁት ያው በዓል ነው። በበዓሉ ስህተት ነው። ጨነቀው። እንዴት ያደርግ እንዳይገባ መግባት አይችልም። እንዳይቀር የማህሌቱ የድንግል ማርያም ፍቅር ሊቀርበት ነው። እንደምታውቁት የትግሬ ቤተክርስቲያን እንደ ጥንቱ ስርዓት ነው። 3 ግቢ ነው ያለው፣ 3 ቅጽር ነው ያለው። አንደኛውን ሁለተኛውን ቅጽር አልፎ ከሶስተኛው ቅጽር ላይ ቆመ። ወገቡን ታጠቀ፣ ሻሹን ጠመጠመ፣ ጸናጽሉን ያዘ፣ መቋሚያውን ያዘ። ይሰማዋል። ከዚያ ራቅ ብሎ አንድ ግሁስ አሉ፣ ስውር ናቸው፣ ሰው አያቸው። ያው በቅተው ተሰውረዋል። እና ማታ ጀምሮ ይገርማቸዋል። ምን እያደረገ ነው? ብቻውን ማህሌት ብቻ አይቆም። በጣም ይከብዳል። ሞኝ ነው የሚያስመስላል። አንድ ሰው ማህሌት ብቻውን ቆሞ ቢታይ። ከዚያ ሙያውን ታውቁታለች። ሌሊቱን ሙሉ ያ ብርድ እየደቃው በቃ ኋላ መጨረሻ ላይ ህብረ አመል ሚል ቀይ ወጻደ እድነ ጥምጥሙ እስኪበን ድረስ ይዘላል። ዝም ብሎ አይታወቅም የት ነው ያለው። እሱ አሁን ማህሌት ውስጥ ነው ያለው። ረስቶታል። ለዚያ ብቻው መሆኑ ገርማቸው። በዚያች ቅጽበት ነው ብርሃን ሲወርድ የተመለከቱን። ያ እመቤታችን ወርዳ ላበቱ ጠብ ጠብ ሲል በአጽፏ ጥርቅ 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 ታርግ ለዚያ መርጌታ እሱ አይታወቅ እዚያ እንዳለ ነው የሚያስበው። እሳቸው ዘው ነው እርር አንጀታቸው እርር። እመቤታችን ዞር ብላ ምን ወንክ እኔ 40 ዘመን እዚህ ተደፍቼ ሳገለግልሽ ነክተሽኝ አታውቂም እኮ። እሱ ሚስቱ ጋር አድሮ ስራ አጥሶ መጥቶ መቼ እመቤታችን ፈሊጠኛ ናት፣ አትቆጣም እኮ ብዙ ጊዜ። አንዳንዴ ከአቅም በላይ ካልሆነ በቀር ስማ እንጂ አለቻቸው። ጸጋ ተቀያየሩ እንጂ ካልቀረመ አለቻቸው። ኧረ እንደሱማ እንዴት ብሎ ይሆናል? ጸጋ ተቀያየሩ ማለቷ እሳቸው ከርዕይ ማዕረግ ደርሰዋል። ንጽሐ ልቡና ነው ርዕይ። በንጽሐ ነፍስ እንኳን ማየት አይቻልም። ንጽሐ ስጋ ጽማዊ ልባዊ ጣዕመ ዝማሬ ነው አይደል? ንጽሐ ነፍስ አንብብ ኩነኔ ፍቅር ሁሰት ነው አይደለም? ንጽሐ ልቡና አይደል? ንጻሬ መላእክት ተሰጥሞ ብርሃንና ንጽሮተ ስሉስ ቅዱስ ከንጻሬ ማዕረግ ደርሰሃል እኮ። ኧረ እመቤቴ ለካ እንደሱ ነው። ተይቅርብኝ፣ ችግር የለውም ያለኝ ይሻለኛል። አሁን ያ መርጌታ እንደዚህ አይደረግለት አያውቅም። የማህሌትን ክብር እስቲ ደግሞ ሲጀምር ማህሌት ትንሽ ነቀፌታ አብዝቼ ነበርና እስቲ ደግሞ በጥሩ ለጨርሰው ብዬ ነው። እንዲያው እንዲህ ያለ ታሪክም አለ። እንዲያው አባቶቻችን ዘመን እግዚአብሔር ይስጥልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አሜን 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 አሜን።